አሁን ስለምነግራችሁ ጉዳይ በጣም ብዙ ጊዜና ብዙ ቦታ ላይ በተለይም ደግሞ ላይቭ ስትሪሚንግ አፕሊኬሽኖችን ስትሰሩ ትሰሙታላችሁ። ቢዲ ለመሆኑ ቢዲ ማለት ምንድነው? አንድ ፕላትፎርም ላይ እናንተ ቢዲ ሆናችሁ ማለት ምንድነው ኮንሰፕቱ? የምታገኙት የተለየ ጥቅምስ አለ ወይ? ቢዲ ስትሆኑ ከፕላትፎርሙ ጋር ወይም ከካምፓኒው ጋር ያላችሁ ሪሌሽን እንዴት ነው የሚለውንና ከሚሙን ፓርቲ ላይ ቢዲ ብትሆኑ ምንድነው የምታገኙት ቫልዩ የሚለውን በዚህ ቪዲዮ በሚገባ የማስረዳችሁ ይሆናል። ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። ወደ ቪዲዮ እሺ ፋሚሊ ተመልሰናል። ቢዲ ማለት ቢዝነስ ዲቨሎፕመንት ማለት ነው። እናንተ ቢዲ ሆናችሁ ማለት ከካምፓኒው ጋር ወይንም ከፕላትፎርሙ ዋና ከሚባሉ ሰዎች ጋር ቅርብ የሆነ ግንኙነት ፈጠራችሁ ማለት ነው። ምክንያቱም ቢዝነስ ዲቨሎፕመንት ስለሆነ ቢዝነሱ እንዲያድግ ዋና አክተር ናችሁ ማለት ነው። ያ ማለት የፈለጋችሁትን ነገር ብትጠይቁ፣ ስለፈለጋችሁት ጉዳይ ብታነሱ፣ የፈለጋችሁትን ሀሳብ ኮሙኒኬት ማድረግ ብትፈልጉ ቀጥታ ለእናንተ መንገዱ ክፍት ነው ማለት ነው። ስለዚህ ቢዝነስ ዲቨሎፕመንት ስትሆኑ ብዙ አይነት ጥቅሞችን ታገኛላችሁ። ኢቭን ቋሚ ደሞዝተኛ እንደመሆንም ይቆጠራል። አሁን የኔ ዋናው ታርጌት ቢዲን በሚሙን ፓርቲ ፕላትፎርም ላይ ማሳየት ነው። ወይንም ምንድነው የምናደርገው የሚለውንና ወሳኝ የሆኑ የቢዲ ሁለት ፖይንቶችን አንስተን እናወራለን። በመጀመሪያ ቢዲ ሆናችሁ ማለት ሎው ኢንትሪ ባሪየር ፎር ኤርኒንግ መኒ ነው። እናንተ ወደ ፕላትፎርሙ ስትገቡ፣ ስትወጡ፣ ሎጊን ሎጋውት ስታደርጉ ወይም ደግሞ እያንዳንዱን እንቅስቃሴ ስታደርጉ ምንም አይነት የኢንትሪ ባሪየር የለም። ሎው ኢንትሪ ባሪየር ከዋና ሰዎች ጋር ቅርብ ግንኙነት ስላላችሁ በፈለጋችሁት መንገድ ነገርየውን ማስተካከል ትችላላችሁ። ስለዚህ ቢዲ ስትሆኑ ሎው ኢንትሪ ባሪየር ፎር ቢዲስ ቱ ኤርን መኒ እንለዋለን። ከዚህ ውስጥ እንግዲህ ሁለት ነገሮችን እናንሳ። የመጀመሪያው ፎር ኤቭሪ ስትሪመር ኢንቫይትድ ዩ ካን ኤርን አትሊስት 1 to 2 ብር ዊዝ ኖ ሪቨኑ ሪኳየርመንት ፎር ዘ ስትሪመር። ቢዲ ሁናችሁ የሆነ ስትሪመር ኢንቫይት ስታደርጉ ያ ሰው ስራ የሚስራ አይስራ ቋሚ ከ1 እስከ 2 የሚደርስ ብር ታገኛላችሁ። እዚህ ጋር የሆነን ሰንበዲ ስለጋበዛችሁና ያ ሰው ስለመጣ ብቻ ቢዲ በመሆናችሁ ከ1 እስከ 2 ብር ማግኘት ትችላላችሁ። ኖ ኒድ ኦፍ ኤኒ ሪቨኒው ሪኳየርመንት ፎር ዘ ስትሪመር። ስትሪመሩ ምንም አይነት ስራ ይስራ አይስራ ምንም ችግር የለውም። ቢዲ ከሆናችሁ ከ1 እስከ 2 ብር ማግኘት ትችላላችሁ። ሁለተኛው የምናነሳው ነገር ደግሞ ይሄ ከ1 እስከ 2 የሚደርስ ብር ሚኒመም ሪዋርድ ነው። ብዙ ሰዎችን ከጋበዛችሁና ብዙ ስትሪመሮች ከመጡ ሊሚትድ የሆነ ገንዘብ አይደለም የምታገኙት። the more streamer you invited the more revenue you gained። እዚህ ጋር አሁንም if the streamer performs exceptionally well ያ ማለት እንግዲህ ፕላትፎርሙ በፈለገው ልክ ያ ስትሪመር አክሴፕት ከተደረገ ወይም ምርጥ ስትሪመር ከሆነ በአጋጣሚ የሚሆን አስቦበት you can earn even more። ከዚህ ከ1 እስከ 2 ውጪ የሆነ አሪፍ የሆነ ነገር ልታገኙ ትችላላችሁ ማለት ነው። በሁለተኛው ነጥባችን የምናየው ደግሞ ኖ አፐር ሊሚት ኦን ኤርኒንግ ነው። ቢዲ ስትሆኑ አፐር ሊሚት የለውም። በቃ በሰራችሁት ልክና እናንተ ባመጣችሁት ስትሪመር ልክ አሪፍ የሆነ ኤርኒንግ ታገኛላችሁ ማለት ነው። ስለዚህ you can invite hundreds of streamer every month። በየወሩ 100ና ከዛ በላይ የፈለጋችሁትን ያክል ስትሪመር መጋበዝ ትችላላችሁ። በዛ ልክ ገንዘብ ታገኛላችሁ። ሌላው መንዝሊ ኤርኒንግ ካን ሪች ኦቨር 1000 ብር። በየወሩ ከ1000 ብር በላይ ማግኘት የሚያስችላችሁ ፕላትፎርም ነው። ስለዚህ ቢዲ መሆን ቀላል ነገር አይደለም። መስፈርት አለው፣ ሪኳየርመንት አለው። እንዴት አፕላይ እንደምታደርጉም የራሱ የሆነ አሰራር አለው። እሱን ጉዳይ ደግሞ ፕላትፎርሙን ቀጥታ ከፍቼ የማሳያችሁ ይሆናል። ተከተሉኝ። እሺ በመጀመሪያ ወደ ፕላትፎርሙ እንገባለን። እዚህ ጋር እንግዲህ እንደምታዩት ለምሳሌ እኔ አካውንት ላይ ልግባና ታስክ የሚለውን ላሳያችሁ።
ታስክ ከሚለው ስር እንደምታዩት እኔ ቢዲ ስለሆንኩኝ ከስር በኩል የቢዲ ታስኮችን ይሰጠኛል። ለእናንተ አሁን ይሄ ቢዲ ብሎ ወይም ኤክስክሉሲቭ ብሎ የሚመጣ ነገር የለም። ለኖርማል ሆስቶች ወይንም ቢዲ ላልሆኑ ሰዎች ይሄ ነገር አይመጣም፣ ቢዲ ብሎ አይመጣም። ስለዚህ ቢዲ ስትሆኑ እነዚህ ተጨማሪ ስራዎች ይቀመጡላችኋል። እንደምታዩት ዘ ኢንቫይትድ ኒው ዩዘር ስትሪመር ፎር 1 hour with 7 days ይሄንን ያክል ታገኛላችሁ ይላል። አሁንም ይሄ ስትሪመር 50,000 ቢን እርን ሲያደርግ ለእናንተ 10,000 ቢን በአንድ ፐርሰን ማግኘት ትችላላችሁ ነው። እንዲሁም ደግሞ ይህ ስትሪመር ስታር ሆስት ከሆነ በ14 ቀን ውስጥ ማለት ነው 0.5 ብር ይታሰብላችኋል ማለት ነው። ሌላው ራንኪንግ ሪዋርድ የሚባልም አለ። እዚህ እንደምታዩት ከ1 እስከ 10 ከወጣችሁ በአንድ ሰው እስከ 15,000 ቢን ማግኘት ትችላላችሁ። አሁንም ሁለተኛው ራንኪንግ ላይ ከ1 እስከ 10 ከወጣችሁ ደግሞ በአንድ ሰው እስከ 15,000 የሚደርስ ቢን ማግኘት ትችላላችሁ። ዘን ቢዲ ስትሆኑ እነዚህ ነገሮች ይጨመራሉ። ቢዲ ካልሆናችሁ ደግሞ ኖርማሊ የሆስት ታስኮችን እየሰራችሁ እዚህ ፕላትፎርም ላይ መቆየት ገንዘብ መስራት ትችላላችሁ ማለት ነው። ስለዚህ ቢዲ መሆን እንፈልጋለን የምትሉ ሰዎች ኮሙኒኬት አድርጉን፣ ኮሜንት አድርጉልን። እዚህ ጋር በምናስቀምጠውም የቴሌግራም አድራሻ መልእክት አስቀምጡልን። እንዴት እንደምትሆኑ ደግሞ እያንዳንዱን ፕሮሰስ የምናሳያችሁ ይሆናል። ሁላችሁም ይህንን ፕላትፎርም ጆይን ማድረግና መስራት ትችላላችሁ። የዚህን ፕላትፎርም ሊንክ ከፈለጋችሁ ደግሞ ከኮሜንት ላይና ከዲስክሪፕሽን ቦታ ላይ ያስቀምጥላችኋለሁ። ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ፒስ